ሰላም እንዴት አመሻችሁ? እንዴት ናችሁ? ዛሬ ከስራ ስወጣ ያጋጠመኝን አንድ ገጠመኝ ልንገራችሁና እስኪ ዛሬ ከስራ ስወጣ ባይገርማችሁ በለጋሃር በኩል ሳልፍ አንድ ነገር አየሁኝ። የመኪና ሰልፍ የተለመደውን ሰሞኑን እያየ ነው፣ የነዳጅ ወረፋ ማለት ነው። ልንሻገረት የተወሰኑ ሰዎች ሰብሰብ ብለን ዜብራ ላይ ቆመናል። ዞር ስል አንድ ሰው ጽድት ብሎ የለበሰው ወጣት ልጅ ሲኖትራክ ስር በፊት ለፊቱ በኩል ይሸናል ሽንቱን። በጣም ነው የደነገጥኩት። ምክንያቱም ሰው ሲያዩ እንደኔ ዞር ዞር ብሎ ልክ እኔን ያዩኝ ነው የመሰለኝ። እውነት ለመናገር አንደኛ ለምን ሽንቱን ሸና አይደለም። አዎ ማናችንም ቢሆን ሽንታችንን መቋጠር ለጤናችንም መጥፎ ነው። በዛ ላይ ደግሞ በጣም ሴንሲቲቭ ነው እንደዚህ ያለ ነገር መቻል አንችልም። ግን ደግሞ ያለንበት ቦታ ለጋሃር መሀል ላይ ፊት ለፊት ቀና ስትሉ ምን እንደምታዩት ልንገራችሁ። እኔ የቆምኩበት ቦታ ቆማችሁ 5 ካፌዎች ባንዴ 5 ካፌዎች። የትኛውም ካፌ ደግሞ የግድ ካልተጠቀማችሁ ሽንታችሁን መሽናት አትችሉም የሚሉ የሉም። አዎ ደስተኛ የማይሆኑበት ቦታ አለ። አሁን ግን ሰው ሰልጥኗል። አንዱ ለአንዱ ያስባል። የኩላሊት ችግር ምን ያህል ሰዎች እየጎዳ እንደሆነ ስለሚያውቅ ራሳቸውን እዛ ቦታ አድርገው የሚያስቡ ብዙ ጥሩ ሰዎች ያሉበት ዓለም ላይ ነን አሁን። እናም አሁን ልል የፈለኩት አንዳንዴ እንደዚህ ያሉ ነገሮች ልምድ ይሆኑብናል። ላይክ አሁን እንዴት ነው እሱ ኢሞሽናል ውሳኔ እንደምንወስን ቢጤ ሽንታችን ሲመጣ እንደዚህ ያለ ከለመድን ወደ ካፌ አይደለም መሄድ የምናስበው፣ የቱ ጋር መሽናት የምችላለሁ፣ የቱ ጋር መጸዳጃ ቤት ላገኝ እችላለሁ የሚለውን አይደለም የምናስበው። ቀጥታ እንደዚህ ያለ ከሆነ እንዴት ነው ውስጣችን የሚመጣው ነገር ወዲያው የምናደርገው መኪና ፍለጋ ነው ማለት ነው፣ የምንከለልበት ቦታ። ያ ደግሞ ምን አይነት ኢፌክት አለው መሰላችሁ? አንደኛ ፀሐይ ሲያርፍበት፣ አሁን ግንቦት ይመጣል፣ ፀሐይ ነው። አንዳንዴ ፀሐይ ሲወጣ ከረር ነው የሚለው። ፀሐይ ሲወጣበት መጥፎ ሽታ እንደው አጋጥሟችሁ ከሆነ ውሻ እንኳን ሸንቶ እንደዚህ ያለ ነገር ፀሐይ ሲወጣ በጣም ከባድ ነው የሚሸተው ሽታ። የመተንፈሻ አካል በሽታ ያመጣል። ያለበትም ደግሞ ይቀሰቅሳል። ቀላል አይደለም። አስመ በሽታም ሆነ ሳይነስ፣ ጉንፋን እነዚህ በጣም ከባድ በሽታዎች ናቸው ለልጆችም ለትልልቅ ሰዎችም። እንደገና ደግሞ በጣም በተለይ ለሚያጸዱት ሰዎች፣ እዛ ቦታ የሚያጸዱት ሰዎች የመንግስት መስሪያ ቤት ተቀጣሪ ናቸው። ብዙ ኢንሹራንስ አይኖራቸውም። እኛ ሀገር የትኛውም መስሪያ ቤት የግልም ሆነ የመንግስት የጤና ኢንሹራንስ ያለው አይደለም። የጤና ኢንሹራንስ እንኳን ቢኖር ጤና ኢንሹራንስ ያሳክማል እንጂ እውነት ለመናገር ቤታችሁ መጥቶ አይንከባከባችሁም። ብዙዎቻችን ደግሞ የቤተሰብ ኃላፊዎች ነን። ሰው ከኋላ የሚያስከትለውን ረጅሙን የኮንሲኩዌንስ ማሰብ ተገቢ ነው። እኛን አይደለም እዛ ጋር። እውነት ነው፣ እኔ ተፈጥሮ ነው፣ እውነት ነው። ግን ደግሞ እንደዚህ ያሉ ልምዶች ማቆም መቻል አለብን። ከቻለን ቤታችን ጨራርሰን ብንወጣ፣ አለበለዚያ ደግሞ የቡና የሚጠጣባቸው ካፌዎችን፣ ሬስቶራንቶች ላይ እንደዚህ ያሉ ቦታዎች ብንጠቀም፣ አልፎም ደግሞ እኮ የህዝብ መጸዳጃ ቤቶች አሉ፣ እዛ መጠቀም ይቻላል። ሳንቲም ተከፍሎባቸው የምንጠቀመው ወይ ደግሞ እንደዚሁ ያለ ሳንቲም የምንጠቀምባቸው ይኖራሉ። እና አሁን ላይ ደግሞ አዲስ አበባ እንደዚህ ያለ ቦታ ብዙም አይጠፋም። ብዙም ማግኘት ከባድ አይደለም። እና እባካችሁ እንተሳሰብ፣ ለሌሎችም እናስብ። በተለይ አሁንም እምላችሁ ለሚያጸዱ ሰዎች፣ በእግራችን ለምንሻገረው ለኛ፣ በመኪና ሲኬድ ላይሸት ይችላል አላቅም። ግን ደግሞ እውነት ለመናገር እኔ እግረኛ ስለሆንኩ ብዙም ቦታ ላይ ሽታው በጣም ከባድ እንደሆነ ነው ያውቃለሁ። እኔ ምስክር ነኝ ለእንደዚህ ያለ ነገር። ስለዚህ እንመካከርና እንደዚህ ያለ ትንሽ ከበድ ያለ ነገራችንን ብንተው ባይነኝ እኔ። ስፔሻሊ ወንዶች ናቸው እንደዚህ ያለ ቦታ ለእንደዚህ ያለ ነገር ተጋላጭ። በተፈጥሮ ወንዶች ሽንታቸውን መቋጠር አይችሉም። አዎ፣ ግን ደግሞ እንደዚህ ያሉ ቦታዎች ስላሉ ያው ልምዳችንን ወደ ተሻለው ነገር ለመቀየር ብንሞክር ባይ ነኝ። ደህና አምሹልኝ።